ብዙ ጊዜ እንግዲህ ልጆች ልክ የፕራክቲካል ትምህርታቸውን ወይም ደግሞ ፈተናቸውን በሚፈተኑበት ሰዓት መስቀለኛ መንገድ ላይ ትልልቅ ስህተቶችን ይሳሳታሉ። መታጠፍን በተመለከተ ከመታጠፍ ጋር በተያያዘ ማለት ነው። እና ያው እዚህ ላይ አንዳንድ ነገሮችን ላስረዳችሁ ነው ሀሳቤ። አሁን እዚህ አንደኛው ምስል ላይ እንደምታዩት በአረንጓዴ የተጻፈው ላይ ወደ ግራ በምንታጠፍ ጊዜ ሁል ጊዜ እኛ አሁን ከዚህ ጋር ተነስተን ከዚህኛው ቀስት ወደ ግራ በምንታጠፍ ሰዓት ማወቅ ያለብን ነገር በቀኝ በኩል ያለው መስመር ይሄኛው መስመር ይሄ ቀጥ ብሎ ነው የሚሄደው ወይስ እንደኛ ወደ ግራ ታጣፊ ነው የሚለውን መጀመሪያ ማጣራት አለብን። ያንን ካወቅን ስንታጠፍ የምንሰራው ስህተት በጣም ውሱን ይሆናል ወይም ደግሞ ላንሰራም እንችላለን። ይህንን ካወቅን ምንድነው የሚሆነው? በቃ ብቻችንን ነን አይንሽፑሪገ ሊንክስ አቢገነን ማለት ነው። ሌላኛው ወደ ቀጥ ብሎ ነው የሚሄደው። ይሄ ከኛ ጋር ምንም ግንኙነት ስለማይኖረው ያንን ስለምናቅ በምንታጠፍ ሰዓት ከዚህ እንነሳና ሁለት አማራጮች አለን። በምንታጠፍ ሰዓት እንግዲህ እዛ ጋር እንደምታዩት ሁለት መስመሮች ከታጠፍን በኋላ ሁለት መስመሮች የሚጠብቁን ከሆነ የትኛው መስመር ላይ ነው መውጣት ያለብን የሚለው ወሳኝ ነገር ነው። ብቻችንን ወደ ግራ ስንታጠፍ ልክ እንደዚህ በአረንጓዴ ከለር እንደተቀለመው እንደምታዩት ሁለቱንም እንደ ምርጫ ደስ ያለን ከሁለቱ አንዳቸው ላይ ደስ ያለን ላይ መሄድ እንችላለን። ስንሄድ ግን ከመጀመሪያው መወሰን አለብን። በቀኝ በኩል ያለውን ይህንን ሁለተኛውን ፋርሽ ትራይፍ የምንወስድ ከሆነ እንግዲህ እዚህ ጋር እንደምታዩት ይህንን ቦገኑን ማለት ነው ይህንን ቦገኑን ተለቅ አድርገን እንደዚህ መታጠፍ ይኖርብናል። ኦኬ ያንን በምናደርግ ሰዓት ከኛ ኋላ ያለ ወደ ግራ የሚታጠፍ መኪና ይገባውና እሱ ጠበብ ያለውን መስመር የመጀመሪያውን ይሄን ይወስድና የመጀመሪያው ላይ ይወጣል ማለት ነው። እኛ ግን እንዴት ነው እንደዚህ ተለቅ አድርገን ጀምረን አጥበን ወደዚህ የምንመጣ ከሆነ ያው አደጋው ከባድ ነው የሚሆነው። ከኋላ ያለው መኪና ሚስ አንደርስታንድ ስለሚያደርገን የእሱን መስመር ልንቆርጥበት እንችላለን፣ አደጋ ሊከሰት ይችላል። እርግጠኛ መሆን አለብን በምንታጠፍ ሰዓት የምንሰራውን ስራ ቀድመን መወሰን፣ ወይ አጥበን የመጀመሪያው ላይ መውጣት ወይ ደግሞ አተልቀን ራዲየስን ወይም ቦገኑን አተልቀን ሁለተኛው መስመር ላይ መውጣት አለብን ማለት ነው። ይሄ በጣም ወሳኝ ነገር ነው። ፈተና ሊጥል ስለሚችል ገባችሁ? ይሄ አንደኛው ስርዓት ነው ስንታጠፍ ያለው አይንሽፑሪገ ሊንክስ አቢጌ ይባላል። እዚህ ጋር ደግሞ እንደምታዩት ስቫይሽፑሪገ ሊንክስ አቢጌ አለን። አሁን እዚህ ጋር ግልጽ ነው፣ ክሊር ነው። በቃ አንደኛው ላይ ካለን የመጀመሪያው መስመር ላይ እንወጣለን። ሁለተኛው በአረንጓዴ የተቀለመው ላይ ካለን ሁለተኛው መስመር ላይ ነው ስንጨርስ የምንወጣው። በመሃል ረስተነው የምንቆርጥ ከሆነ የምንሳሳት ከሆነ እሱ ትልቅ አደጋ አለው። ሁለተኛውን መስመር ስንወስድ እንደምታዩት ተለቅ እናደርገዋለን። ኦኬ ልክ እንደዚህ በደንብ መጠቅለል ስንጀምር ወደ መንገዱ መሃል ላይ እዚህ ጋር መስቀሏን በሰማያዊ እንደተሳለችው እንደምታዩት መስቀሏ ድረስ ሄድ ብለን በደንብ እንጠቀልላለን ማለት ነው። እንደዚህ ደግሞ አሁን በዚህኛው የመጀመሪያው መስመር ላይ ሆነን የመጀመሪያውን ፋሽ ድራይቭ የምንወስድ ከሆነ እንደምታዩት በጣም መጠንቀቅ ያለብን ማጥበብ አለብን። ራዲዩስ ወይም ደግሞ ይህንን ቦገናችንን ማጥበብ ስላለብን ያንን ስናደርግ ተሳስተን ቦርድሽታይን እዚህ ቀዩ ያለችበት ጋር ተሳስተን ቦርድሽታይኑ ላይ እንዳንወጣም ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ለዛሬ ይህንን ሁለቱን ሊንክስ አቢገ አይንሽፑሪገ ሊንክስ አቢገ ልዩነቱን ከዚህ ከስቫይሽፑሪገ ሊንክስ አቢገ ጋር ያለው ልዩነት ከተረዳችሁልኝ ጥሩ ነው። እሱን ያዙ። በሚቀጥለው ደግሞ ሌሎቹን አይነት የመታጠፊያ ሲስተሞች እናያለን ማለት ነው። ጥያቄ ካላችሁ ምናምን ከመጠየቅ ወደኋላ አትበሉ። ግር የሚላችሁ ነገር ካለ በደንብ ኤክሌርን ለማድረግ ወይም ለማስረዳት ዝግጁ ነኝ ማለት ነው። መልካም ጊዜ ይሆንላችሁ። ይመቻችሁ።